ከተማ ስለሆነ መኖሪያ ደስ የሚሉ መኖሪያ ቤት ገንብታችሁ ማለት ነው ገዝታችሁ። ስለዚህ በዚህ በሚታደርጉት ስራ የሚደርስ በእናንተ ላይ የሚደርስ ነገር ካለ እንግዲህ ፈጣሪ ከፈቀደ እኔም ከንቲባም እዚህ ስላለን ኃላፊነት እንወስዳለን። አንዳንድ አካባቢ ችግሮች እንዳሉ እኛም አንሰማውም እንሰማውም አለ። አንዳንዱ ከዚህ ካለው ኮሚኒቲ ጋር ኮሚኒኬት ማድረግ ከጀመርን በኋላ ጉዳዮችን እየተረዳን እያገዝን ያለ ነው። እዛው መካጋዶች ስላሉ ማለት መካጋዶች አሉ። እሱን እያገዝን ያለው ቀጣይ አብረን የምንሰራው ነው የሚሆነውና ቁሊቶ ላይ መጣችሁ ደስ የሚሉ መኖሪያዎችን ገንቡ። የሚያምሩ ቦታዎች አሉ። መንገድ ወጥቷል። እሱ ላይ መጣችሁ ልትገነቡና ቁሊቶን አብረን ብናሳድጋ ደስ ይለናል። እስካሁን ለነበረን ቆይታ ማስተንግዶ ለፍቅራችሁ በጣም የሚከብደን ከዚህ ስንሄድ እዚህ የነበረው ፍቅር እንዴት እንደምንረሳ ባለፈው ኬፕታውን ሄደን መጥተን በአንድ 10 ቀን ውስጥ የሰጡንን ፍቅር መርሳት አልቻለም። እዚህ መጥተን ደግሞ መጀመሪያም ስለነበረ ከተሞችንም ገጠሩንም ዞረን አይተናል። በነገራችን ላይ ከአንዳንዶቹ 20 ዓመት 15 ዓመት ከነበራችሁ በላይ አይተናታል። በተለይ ጆበርግና ዙሪያ ያለነው ከተማ ነው። በዚህ በኩል እስከ ዳንዲ በዚህ በኩልም በዚህ አላቅ እዚህ ሆኜ ነው ማውራውና እስከ ዳንዲ ጫፍ ሄደናል። ጆርጅ ሄደናል። በዚህ ሄደናል። ዙሪያውን ገጠሩን አይተናል። በጣም የሰጣ ቦታ ነው። ምናልባትም አንዳንዶቹ እንደሚነግሩን ከሆነ አገሩ ሰውን በጣም ምርጥ ሰው ነው፣ የኛው አበሻ ነው ተንኮል የሚያስተምረው የሚሉም አሉ። ተንኮል የሚያስተምሩም ካሉ አላህ ልብ ይስጣቸው። ስለዚህ በአንድነት ስሩ፣ አንድ ሆናችሁ ስሩ። ከምባታ ነው፣ ሀዲያ ነው፣ አለባ ነው አትበሉ። እዛ ይበቀናል። እሱ ካለ እዛም እየተወን እኮ ነው። እኛ እዚህ ከመጣ ሁሉም በቋንቋ አንድ እኔ የሆነች ሰዓት የሆነች ሀገር ሄጄ ነበረና አማርኛ የሚናገር ሰው ነው ይናፍቀኝ። እየዞርን ከአንድ ወር አካባቢ የሆነ ሞል ላይ አማርኛ የሚናገር ልጅ አግኝቼ እንዴት ደስ እንዳለኝ። አንድ ወር ቆይቻለሁ። አማርኛ የሚናገር ሰው አጥቼ ማለት እንዴት ደስ እንዳለኝ። ስልክ ተቀባብለን እስኪመጣ ድረስ ከእሱ ጋር ደዋውል ነበር። ልጁ የነበረው ወደ ሰሜን አካባቢ ሰው ነው። በጣም ደስ ይለኝ ነበር። እናንተ ምናልባት በዛም ስላችሁ እንደ አገር ቤት እያስባችሁ ሊሆን ይችላል። አገር ቤትም የአስተሳሰብ እናንተ ከማምጣታችሁ በፊት የነበሩ አስተሳሰቦች ማዕከላዊ ክልል ከሆነ በኋላ ብዙ አስተሳሰቦች ታርመዋል ማለት ነው። አንድ እየሆኑ ነው። አንድነትን ነው እየገነባን ያለ ነው። ስለዚህ ሁላችንም አገራችን እንገንባ፣ ባለን ነገር እንገንባ። ትንሽ ሊመስል ይችላል። 1 ሚሊዮን ሲሰጡ ምናልባትም እዚህ ከእሳት ውስጥ ያወጣችሁ እንደሆነ እናውቃለን። ግን ለሀገራችን ትልቅ ጥቅም ነው። ብዙ ብር ነው ቢሆነው ሰብሰብ ብላችሁ 100 ሺህ ብር እንኳን ቢሰጡ ትልቅ ነገር። ነገ ስትመጡ ልጆቻችሁ የት ነው ያመጣኝ እንዳይሏችሁ ዞናችሁንም ገንቡ፣ አካባቢያችንን ገንቡ። እዚህ ሀገር አይቶ ሄዶ እዛ ሲሄዱ የት ነው ያመጣኝ እንዳይሉ ዳና ቤትም ስሩ። እዚህ ብትዘናጉም እንዳትዘናጉ ከቻላችሁ ቅድም እንዳላችሁት ለኤምባሲም ያቀረባችሁት ወረቀት ስራ ስሩ። እሱ ይጠቅማል በጣም። በአንዴና ነቅሎ አገር ቤት ለመግባት እንዳትሞክሩ። ከቻላችሁ ሁለቱም ጋር እየሰራችሁ ብትቆዩ ደስ ይለኛል። አንዳንዴ በነገራችን ላይ አገር ቤት ያሉ ሰዎች በጣም ሀብታም እየሆኑ ነው። አንድ 10 ሚሊዮን ይይዝ እነዚህ ብዙ ብር መስሎት ነቅሎ ይገባና መኖሪያ ቤት እንኳን ሳይሰሩ የሚቀሩ አሉ። እንዳትዘናሉ። እዛ ያሉ ሰዎች በጣም ሀብታም እየሆኑ ነው የሚሰሩ ሰዎች። 100 ሚሊዮን ይዘህ ብትሄድ ብዙ ቦታ ሄደው እዛ የሆነች ነገር ሊሰራ ትችላለህ። ሲስተም ውስጥ ላትገባና ህይወትን ላታስቀጥል ስለሚችል እዚህም እዛም እየሰራችሁ ሄዳችሁ ኢትዮጵያ አይታችሁ ስትመጡ ሞራላችሁ ጨምሮ ነው ገና ስራ የሚሰሩት እዚህና እንደዛ ከታደርጉ እኔ እንደዚህ አይነት ነገሮች ስለገጠሙኝ ነውና እና እስከዛሬ ከዚህ በላይ ቆይተናል። ብዙ አላወራ። እስከዛሬ ለነበረን ቆይታ ከልብ አመሰግናለሁ። ለራሳችሁ አንድ ሞራል